አስባችሁታል? ንግስት ኤልሳቤጥ አሁን ያለችው አለች እቺ ሁለተኛዋ ናት። አንደኛዋ ንግስት ኤልሳቤጥ ፈርስት የምትባለው በሷ ጊዜ ነው የእንግሊሽ ሪፎርሜሽን የነበረውና ራሷን እኮ እንደ ንግስት ተሳባ ነበር የምታየው። ታቦቱን በጣም ትፈልጋለች። የእንግሊዝ ሴቶችን የጽዮን ሴቶች ልጆች ብላ ነበር የምትጠራቸው። የጽዮን ሴቶች ድንግልናችሁን ጠብቁ እያለች ስታወራ አስቡት እንግዲህ እንግሊዛዊት ሴት። ያሳዝነኛል። እኔ በግልጽ መውጣቱ ጥሩ ነው። ምክንያቱም የዛሬ 15 አመት ገደማ ላይ አባ ተስፋ ስላሴን ነበርን መጀመሪያ ኢንተርቪው ያደረኳቸው ከሀገር ከመውጣቴ በፊት። በቃ የዋህ ጥያቄ ነው የጠየኳቸው። ስኮላርሺፕ አግኝቼ ሊሄድ ነው እንግዲህ በሰው ተመርጬ ነው። እንደው ጥሩ ስኮላርሊ የሆነ ነገር ይሰጠኛል ብላችሁ የምታስቡት ሰው ጠቁሙኝ። ከሀገር ከመውጣቴ በፊት ኤጁኬሽናል ፊሎሶፊያችን ላይና ሂስትሪያችን ላይ ስለሆነ መሰራው ብዬ ሰዎች ስጠያይቅ አባ ተስፋ የሚባሉ አሉ 4 ኪሎ አካባቢ ተብዬ ተጠቁሜ ነው የመጣሁት ከባህር ዳርና ከዛ አገኘዋቸው። እግዚአብሔር ሲረዳኝ በቀጠሮ ካልሆነም አይገኙም ነበር እሳቸው። የዛን ቀን አገኘዋቸው። ከዛ ጠየኳቸው የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየኳቸው። ዝም ብለው አዩኝና ኢሉሚናቲ እያለ እንዴት ትችያለሽ አሉኝ። ኢሉሚናቲ እያለ አሉ። ምንድነው ኢሉሚናቲ ያልኳቸው። ኢሉሚናቲ እያለ እንዴት ትችያለሽ? ከ15 አመት በፊት ያንን ያሉኝ ማለት ነው። ሲአይኤ እያለ እንዴት ትችያለሽ አሉኝ። ደገሙልኝ። እንግሊዞች እያሉ እንዴት ትችያለሽ? አሜሪካውያን እያሉ እንዴት ትችያለሽ? ነጮች እያሉ እንዴት ትችያለሽ አሉኝ። አዎ እኔ ዝም ብሎ በተባረር በልጅ አይምሮ የምሰማው ነገር አለ። ያው ነጮች ተጽዕኖ እንደሚያሳድሩ እርዳታ የሚሰጡ እነሱ ስለሆኑ የሚፈልጉት አይዲዮሎጂ እንደሚፈጸም ምናምን ትንሽ እውቀቱ አለኝ በዛ ሰዓትና አዎ የነሱ ችግር እንዳለ ሆኖ ግን የኛ ድርሻ ምንድነው? ከዛ የሆነ መጽሐፍ አውርጄ እንዳነብ አደረጉኝ ስለ ማይክሮቺፕስ። ይሄንን ነው የሚያቅዱት አሉኝ ለመተግበር እያንዳንዱ ኢትዮጵያዊ ላይ ብለው ስለ ማይክሮቺፕ ምንነት ነገሩኝ። ለመጀመሪያ ጊዜ አሁን ከሳቸው ነው የሰማሁት። ከዛ ምን አለ ወደ ርዕሱ ቢመጡልኝ እንደው ሌላ ነገር ከሚያወሩ ገባኝ እላቸዋለሁ። የኢትዮጵያ የትምህርት ስርዓት ላይ ግን አሁን እርሶ ሲያዩት ምናን እያልኳቸው ከዛ ተልከሽ ነው የመጣሽው ሁሉ አሉኝ። አላመኑኝም። ማልኮሽ ነው የመጣሽው አሉኝ። ከዛ ራሴ ነኝ የመጣሁት እኔ ለሄድ ነው አሜሪካ ብዬታለሁኝና እኔ የሚጠቅመኝን ኢንፑት እንዲሰጡኝ ብዬ ነው ለምርምር የሚጠቅመኝ አልኳቸው። ከዛ ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ስላቸው አንዲት ኢትዮጵያ፣ አንዲት ተዋህዶ፣ አንዲት ሰንደቅ ዓላማ ብለህ ብትሞት አደንቀሃለሁ በይው አሉኝ። ሌሎችም ብዙ ነገሮች ተጨዋወትን። አልገባኝም አብዛኛው። ከዛ ወደ አሜሪካ ሄድኩኝ። ብዙ አልቆየሁም። ሄድኩዛ እንደዚሁ ደግሞ እዛው ስታገል ስለ ኢሉሚናቲ የሚያወራ መጽሐፍ አንድ ኢትዮጵያዊ ላከልኝ። ስካይፕ ላይ ቻት ያኔ ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም የነበረው ስካይፕ ነው። ስካይፕ እና ያሁ ሜሴንጀር ነው የነበረው። ስለዚህ በያሁ ሜሴንጀር ላይ ፍላግ ምንድነው ባንዲራው ኢትዮጵያ የሚል ካያችሁ ሃይ ሃው አር ዩ ዌር ዱ ዩ ሊቭ ምናምን ብላችሁ ቻት ማድረግ ነው። መነፋፈቅ ስላለ አበሻ ለማግኘት ማለት ነውና ለንደን የሚኖር ኢትዮጵያዊ ይመስለኛል። ይሄን መጽሐፍ አንብቢ ብሎ ስለ ኢሉሚናቲ እሱም ላከልኝ በፒዲኤፍ ማለት ነው። ትልቅ መጽሐፍ። ይሄ ኢሉሚናቲ የሚሉት ነገር አልኩኝ ማለት ነውና እንግዲህ ከ15 አመት በፊት ነው። ከዛ በኋላ ግን ታውኩት ያንን ነገር ከኔ ጋር በምን ይገናኛል? ከኢትዮጵያ ጋር በምን ይገናኛል? እኔ ከማጠናው ነገር ጋር በምን ይገናኛል ብዬ ታውኩት። ለተወሰኑ አመታት ታውኩትና ልክ ፒኤችዲ ኮርሴን ሲጀምር አንዱ ላይ አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በአለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው። እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ? ስለዚህ አለ ማለት ነው ብዬ ትንሽ መመርመር ጀመርኩኝ። የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ነውና ተመዝገቡ ምናምን ኦኬ በዛም ጋር የሚመለምሉትን ሰው ይፈልጋሉ ግን ማደናገሪያ ናት እንዳትሸወዱ። እዚህ ጋር ብቻ ነው ያለነው እያሏችሁ ነው። እዚህ ጋር ብቻ ነን አይደለም። ይሄኛው እንደውም ብዙም የሚያሰጋው አይደለም። ሲክሬት ሶሳይቲ እኮ ናቸው። ሲክሬት ሶሳይቲ ናቸው። ያ ማለት አብዛኛው ስራቸው የተገለጠ አይደለም። ምናልባት ትምህርት ሚኒስቴር ቁጭ ብሎ መጽሐፍ እየጻፈልን ሊሆን ይችላል። ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል። እሱ ማደናገሪያ ነው እንዳልኳችሁ። የሚገባም በዛ በኩል ካለ ይግባ ምን ጨነቀው። በብዛት ግን
ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ 4 ኪሎ ሊሆን ይችላል ቤተ መንግስት ያለው ቤተ ክህነት ሊሆን ይችላል መስጊድ ውስጥ ሊሆን ይችላል ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል እሱንማ በጣም ይወዱታል ፐብሊክ ስፒከር ተጠንቀቁ ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው ሲክሬት ሶሳይቲ ምንላቸው በዛ ነው መኖራቸው ታውቋል ምንም ሊያረጉት አይችሉም ተገልጧል እግዚአብሔር ገልጦታል ራሱ አጋልጧቸዋል እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት እግዚአብሔር ገልጦላቸው ነው የሚያዩዋቸው ያዩ ነበር እሳቸው እና ነግረውኛል በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር ስለሚያዩ ነው ያዩዋቸው አይተዋቸው ነው የሚነግሩንና ተገልጧል ስለተገለጠ አሁን ማደናገር አለባቸው ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያረጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው ግን አንደኛ በሃይማኖት ሁለተኛ በእውቀት ሁለቱ ነገሮች በጣም ያስፈልጉናል ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው ያ ተግባር ማለት እንግዲህ ተጋጭ ማለት አይደለም ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው ብዙ ነገር አለ ከሴክሹዋል ፕሮሚስኪዩቲ ከዚህ ልቅ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር ይሄ እኮ አንድ ትልቅ ስራ እኮ ነው ትልቅ ስራ ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም ግዴታ ነው በዛ በኩል ማለት መንኩሰው እንኳን በዛውስ ማለፍ አለባቸው ኢሉሚናቲ ከሆኑ ምንም የሚያስጥላቸው ነገር የለም ከዛ ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጂ ስርዓት ነው በቃ ግዴታ ነው እና ወጣቱ እንደዛ አይነት ቁርጠኝነት ይተበቅበታል ኢትዮጵያውያን ጋር ትልቅ ኃይል አለ የተዋህዶ እምነት ውስጥ ትልቅ ኃይል አለ በዚህ ምንም ጥርጥር የለኝም ሃይማኖት ከሃይማኖት ማበላለጥ እንደዚህና እንደዛ ብዙ የሚባል ነገር አለ ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አጭሏቸውም በቃ አጭሏቸውም ነክሰዋል ተቆጣጥረውታልና በሃይማኖት በእውቀት በተግባር ከዛ በኋላ ፍቅርን መሰረት ባረገ ተግባር ድል ይደረጋሉ ከእግዚአብሔር ጋር